ማትረቢ አምላኬ ክርስቶስ አይችላል ጠበጠች ቆይ እህቷን አንቃ ሲጣርጋ ገደለቻት ለማስባል ነው እንዴ ቤት ድረስ የመጣሽው? ይልሽ እውነቱን ስታቂ ራስሽ ማንንም መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይሄንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። ይፈልገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። የተንኮል ሴራዋ የተጋለጠባት መድኃኒት ራሷን እንደሞተች አስመስላ ከተደበቀችበት ሆቴል እህቷ ማርታ ካገኘቻት በኋላ በንዴት ደረጀ እንደፈራው ስለ ሁሉም ነገር ለማርታ ዝርግፍግፍ አድርጋ ነግራታለች። ደረጀ ለረጅም ዓመታት ደብቆ የያዘው ሚስጥር ለማርታ ለመናገር አመቺ ጊዜና ሰዓት እየጠበቀ ቢቆይም ሳያስበው በድንገት ነገሮች ድብልቅልቃቸው ወጥቶ ከቁጥጥር ውጪ ሆነዋል። መድኃኒት አዲስ የተወለደውን የሰላም ልጅ አባት ደረጀ መሆኑንና ይህንን ስላወቀችበት በከባዱ እያስፈራራት እንደነበረ ለዚህም በላይ ሞተች እንዳስመሰለች ለማርታ ነግራታለች። ከደረጀ 2 ልጆችን ወልዳ ከዛ ቤት የወጣችው ሰላምም ስለ ነገሩ ለማጣራት 3 ጊዜ በተደጋጋሚ ለናታን ብደውልለትም እሱ ግን ስልኩን እያነሳላት አልነበረም። ይህንንም የተመለከተችው ዳጣ ናታን ምንድነው ሰላምዬ ናት እኮ ደጋግማ እየደወለች ያለችው ለምንድነው ስልኩን የማታነሳላት? ምን ነው ችግር አለ እንዴ ብላ ስትጠይቀው እሱም አይ ምንም ችግር የለም አሁን እደውልላታለሁ ይልና ተነስቶ ወደ መኝታ ቤት ይገባና ለሰላም ይደውልላታል። ሰላምም ስልኩን ታነሳውና ለምንድነው ስልክ የማታነሳልኝ ናታን ብላ ስትጠይቀው እሱም ይቅርታ ሰላም እንዴት ነሽ ብሎ ይጠይቃታል። ሰላምም ቀጥላ እኔ በጣም ደህና ነኝ አንተ እንዴት ነህ ጋሽ ኤስ ደህና ነው ብላ ስትጠይቀው ናታንም አባዬ አሁን ተፈቷል ደህና ነው መድኃኒት ደግሞ እስካሁን አልተገኘችም ብሎ ሲነግራት እሷም እትዬስ እንዴት ናት ብላ ስትጠይቀው ናታንም በንዴት ይቀጥልና ሰላም ግን በጣም ነው ያዘንኩብሽ። ቆይ አሁን በእውነቱ ለሷ አስበሽላት ነው? እኔ እንደዚህ አይነት ሰው በፍጹም አትመስኝም ነበር። ከምሬ ነው ሰላም ሁሉንም ነገር አባዬ ነግሮኛል ብሎ ሲላትም ሰላምም እባክህ ናታን ተጠንቀቅ ይህ ጉዳይ ማርታ እንዳትሰማ ብላ ስትለውም እሱም ሲጀመር ሚስጥሩ የወጣው እኮ አንቺ ነሽ ብሎ ሲላትም ሰላምም ቢሆንም ግን መታወቅ እኮ አይቀርም ምን ማድረግ ይቻላል ያው የሚመጣውን ሁሉ መቀበል ነው። ደግሞ ናታንም በስርዓት አውራኝ እሺ የወደድካት ልጅ እናት መሆኔን አትርሳ ብላ ስትለውም ናታንም ችግር የለም ሰላም ግን በጣም አዝኜብሻለሁ እማዬ ስታውቅ ሁሉንም ነገር ያበቃለታል ብሎ እያለ ባለበት ከወዲያ አንድ ኮቴ ሰማና ለማንኛውም ሰላም ቻው በቃ ብሎ ስልኩን ይዘጋዋል። ዳጣም በሩን ከፍታ ወደ ቤት ትገባና ናታን ምንድን ነበር እያወራችሁ የነበረው ብላ ስትጠይቀው እሱም ስላንቺ እያወራ ነበር ብሎ ይነግራታል። እሷም ቀጥላ ስለኔ አዲስ አይመስለኝም ብላ ስትለው ናታንም እና ታዲያ ቆይ ምንድነው የመሰለሽ ብሎ ይጠይቃታል። ዳጣም ቀጥላ ናታን ከምር ልቤ በጣም እየተጠራጠረ ነው የሰላም ልጅ አባት አባዬ ነው ብዬ እያሰብኩኝ ነው ምክንያቱም አባቱ አልናገርም ስትል በቃ እንደዚያ ነው ውስጥ እየሰማኝ ያለው ብላ ስትለው ናታንም ሊሆን ይችላል ብለሽ ማሰብሽ አይከፋም ለማንኛውም አሁን እኔ ልወጣ ነው በኋላ ደውልልሻለሁ ቻው ይላትና ይለያያሉ። ከጥቂት ቆይታ በኋላም ቃዲስ ወደ አቢጌል ጋር ይመጣና ስለ አክስቴ አንድ ያወቀው ነገር እንዳለና እናቷን ይዛት መጣ ለሁለቱም አንድ ላይ እንደሚነግሯቸው ይነግራቸዋል። እሷም በፍጥነት ወደ እናቷ መኝታ ቤት ትሄድና ይዟት ወደ ሳሎን ትወጣለች። አቢጌልም ቀጥላ ቃዲስ አሁን ንገረን ቆይ ምንድነው የተፈጠረው ብላ ስትጠይቀው እሱም ምን መሰላችሁ ያው እኔ ብዙ ነገር ባላውቅም ፈጣሪ ግን ደና ሰዎችን ሰጥቶኛል ያው ነገሩን እንኳን አጋጣሚ ነው ብሎ ሲል ማርታም ቀጥላ ገጠመኝ ስትል ምን ማለት ነው? እሺ ቆይ ቃዲስ አንድ ጥያቄ ልጠይቅ
እህቴ በህይወት አለች ወይ የለች ምንድነው ልትነግረኝ የፈለግከው ብላ ስትጠይቀውም እሱም እናቴ በህይወት አለች፣ እናንተ በጣም ጥሩ ሰዎች ስለሆናችሁ ፈጣሪ አግዛችኋል ብሎ ሲል ማርታ ባለማመን ስሜት ውስጥ ሆና ቃዲስ ግን በእውነትህን ነው ብላ በድጋሚ ስትጠይቀውም እውነቴን ነው እናቴ ለምን ዋሻለሁ? አንድ ሆቴል ውስጥ ሩም ይዛ ነው ያለችው። መድኃኒት በጣም ደህና ናት። ቡክ ያደረገችበት ሆቴል ደግሞ ያጎቴ ነው። ለአንድ ሳምንት ያክል ነው ሆቴሉ ይዛ የተቀመጠችው፣ እዚያ ነው ያለችው ብሎ ሲነግራት ማርታ የኔ ልጅ አሁን ትወስደኛለህ? ቶሎ ልብሴን ቀይሬ እመጣለሁ፣ አይኗን ካላየው እኔ ማመን አልችልም ብላ ስትለው ኤቢም ቀጥላ እንዴ እማዬ ምንድነው የምትዩ? ወንጀለኛ እኮ ናት። ከሄድን አይቀር ከፖሊሶች ጋር ነው መሄድ ያለብን፣ መታሰር አለባት ብላ ስትለው ማርታ ኤቢ መጀመሪያ በህይወት መኖሯን ላረጋግጥ፣ ከዛ በኋላ የቀረው ይደርሳል ትላትና በፍጥነት ልብሷን ለብሳ ከቃዲስ ጋር ተያይዘው መድኃኒት ወዳለችበት ቦታ ይሄዳሉ። አቢጌልም በደስታ ስልኳን አንስታ ወደ ደረጀ ጋር ትደውልና ሄሎ አባዬ አልነገርኩህም ነበር? ነግሬ ነበርኩ ብላ ስትለውም ደረጀ ምኑን የነገርሽኝ ብሎ ሲጠይቃት እሷም አባዬ መድኃኒት ተገኝታለች አልሞተችም ብላ ስትለውም ደረጀ በግርምት ስሜት ውስጥ ሆኖ እውነትሽን ነው ኤቢ ብሎ በድጋሚ ጠይቃታል። እሷም ቀጥላ አዎ አባዬ ብዬሽ አልነበርኩ? አሁን አክስቴ ተገኝታለች፣ እዚሁ ነበረች፣ ሆቴል ሩም ውስጥ ነበር የተገኘችው፣ ቃዲስ እኮ ነው ያገኛት፣ አሁን ግን እማዬ ይዛት ሄዳለች ብላ ስትለውም ደረጀ በድንጋጤ ወዴት ነው የሄዱት ብሎ ሲጠይቃትም ኤቢም እማዬ ካላየኋት አላምንም ብላ ያለችበት ቦታ ሊያሳዩት ተያይዘው ሄዱ ብላ ስትነግረውም ደረጀ ምንድነው የምትኝ ኤቢ? ማርታና መድኃኒት በድጋሚ ሊገናኙ ነው? አይሆንም ኤቢ፣ ማርታና መድኃኒት መገናኘት የለባቸው፣ ማውራት በፍጹም የለባቸውም ሲሏትም እሷም ለምን አባዬ ለምንድነው መገናኘት የለባቸው ብላ ስትጠይቀውም ደረጀም ተይ በቃ አቢጌል ስለ ሁሉም ነገር ፈጣሪ ያውቃል ይላትና ስልኩን ይዘጓል። በዚያ ሰዓት ላይ ቃዲስ መድኃኒት አለችበት ወደ ተባለ ሆቴል ክፍሉ አድርሶ ይወስዳታል። በሩን አንኳኩታ እንደተከፈተችው ወደ ውስጥ ይዟት ትገባና ቆይ ግን አሁን አንቺ እህቴ ነሽ ብላ ስትላትም መድኃኒትም እባክሽ ማርቲ አንድ ጊዜ አዳምጪኝ ብላ ስትላትም እሷን በንዴት ምንም ነገር አላዳመጥሽም፣ ቆይ ምን ብለሽ አስበሽ ይህንን? ቆይ እንዴት እንደዚህ አይነት ክፉ ነገር ትሰራለሽ ብላ ስትላትም ግትሯ መድኃኒትም ማርቲ ይህንን ነገር እኮ ላንቺ ብዬ ነው ያደረኩት ትላታለች። ማርታም በግርምት አረ ለኔ ብለሽ ነው የልጆቼን አባት ገደለ ያስባልሽው? ሁለተኛ በሞት እንኳን እህቴ ብለሽ እንዳትጠሪኝ፣ እኔም ያንቺ መቃብር ላይ አልቆመም፣ አጠገቤ እንዳትደርሺ። ምንም እንኳን እህት ቢነሳኝ ሴት ልጅ ግን ወልጃለሁ፣ ሴት ያውም ጀግና ሴት አቢጌል ናት ደረጀን ፍርድ ቤት ተከራክራ ያስፈታችው። እሷ እኮ ነግራኝ ነበር መድኃኒት እየዋሸች ነው፣ እባክሽ እማዬ ተረጋጊ ብላኝ ነበር፣ እኔ ነኝ ያልሰማኋት። ከዚያ በኋላ ግን እኔና አንቺ አንተዋወቅም፣ ድጋሚ አጠገቤ እንዳትደርሺ ትላትና በንዴት ጥላት ወደ ቤቷ ትመለሳለች። በዚያም ሰዓት ላይ ናታንና ደረጀ ቢሮ ውስጥ ተገናኝተው እየተወያዩ ነበር። ናታን ይቀጥልና አባዬ ስለተፈታ እንኳን ደስ አለህ ብሎ ሲለውም ደረጀ እንኳን አብሮ ደስ አለን፣ ግን አንተ መድኃኒትን እንገድሏል ሊሆን ይችላል ብለህ ተጠራጥረህ ነበር እንዴ ብሎ ሲጠይቀውም ናታንን አዎ አባዬ እኔ አንተን አልደብቅህም፣ ግን እንደዚያ ተሰምቶኝ ነበር ብሎ ሲመልስለትም ደረጀም ቆይ አቢጌልስ እንዳንተ መድኃኒት ገድሏል ሊሆን ይችላል ብላ ተጠራጥራኝ ነበር ብሎ ሲጠይቀውም ናታንም እሷማ ጭራሽ እንዴት እንደዚህ ታስባለች ብላ ስትከራከረኝ ሁሉ ነበር፣ ጭራሽ አልጠረጠረችም አባዬ በፍጹም ሰው አይገድልም እያለች ነበር ብሎ ሲነግረው ደረጀም ተመስገን እሷ ካመነችኝ በቂ ነው፣ ግን ደግሞ አሁን ትልቅ ችግር ተፈጥሯል፣ አንቆይና የጠራሁ ዛሬ ምድር ተደፍታብኛለች። መድኃኒት ይህንን ነገር ለማርታ ከነገረቻት በቃ ህይወቴ ያበቃላታል፣ ሊገናኙ እንደሄዱ አቢጌል ነግራኝ ነበር ብሎ ነግሮኝ ምን ማድረግ እንዳለባቸው እየተወያዩ ባሉበት ሰዓት ነው መድኃኒት ተመለሳ ወደ ቤት ሄዳ ለማርታ ሰላም የወለደችው አዲሱ ልጅ ወላጅ አባቱ ደረጀ መሆኑን በዲኤንኤ አረጋግጣ ነገረቻቸው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን።